እንዴት ናችሁ? አካም ጅርቱ። በዛሬው ቪዲዮ የምናየው ሰላምታ አጠያየቅን ነው። አረ ቪዲዮ ከናን ከላሉ አካታ ነጋት ወልጋፈታና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ጀምሩት። ኦሬዲ ቪዲዮ ከናፋታ ሰብስክራይብ ጎቹትን ያልከባ ሰላምታ ወይም ነጋ ወልጋፈቹ ነጋ ጋፈቹ በሁለት መንገድ ሰላምታ ልንጠያየቅ እንችላለን። አንድ መደባዊና ሁለት መደባዊ ሰላምታ አለዋወጥ ነው። tokko karaa idilee fi lamammoo karaa al-idilee ta'anii nagaa wal gaafachuu dandeenya jechuudha. Jalqaba irratti kan ilaallu madabaawii wayim karaalee idilee ta'an waliin ilaalla. Karaalee idilee nagaa gaafachuu jechuun fakkeenyaaf kan irratti kabaja agarsiisuu dandeenya ማለት ክብርን ልናሳይ ግድ ይለናል ማለት ነው። እዚህ ላይ ለምሳሌ እንዴት አደርክ፣ አደራችሁ፣ አከም ቡልቴ ዩካን አከም ቡልተን አከምቡልቴ ማለት ለአንድ ሰው ልንጠቀም እንችላለን። አከምቡልተን ማለት ለትልቅ ሰውና ለብዙ ሰው ልንጠቀም እንችላለን ማለት ነው። እንዴት ዋላችሁ፣ ዋልክ፣ ዋልሽ፣ እንዴት ዋልሽ፣ እንዴት ዋልክ። አከምቡልተን፣ አከምቡልቴ፣ አከም ኦልቴ ዱርባፊ ሰከስማጀቹ። እንዴት አመሻችሁ፣ እንዴት አመሸክ፣ እንዴት አመሸሽ። አከም ኦልቴ፣ አከም ኦልተኒ። ያው አከም ኦልቴ ማለት እንዴት አመሸሽ፣ እንዴት ዋልክ፣ እንዴት ዋልሽ ይነበባል። ዘ ሴም ሚኒንግ ነው የሚሰጠን እና አንድ ተመሳሳይ ነገር ስለሚሰጠን እንደዚህ እንጠቀማለን ማለት ነው። ኦሮሞፋን አከም ኦልተኒ ከናፋ እየደምናችሁ ለዚህ ነው የምንጠቀመው። ለምሳሌ መደባዊ የሚባለው ውስጥ እንዴት አደርክ ዘውዱ አንልም። እንዴት አደርክ ሳራ አንልም። እንዴት አደርክ አቶ ዘውዱ እንላለን። ክብርም ማሳየት አለብን። እንዴት አደርሽ ዶክተር ሳራ እንደዚህ ነው የምንለው። ከዚህ ቀጥለው እንትናቸውን እናያለን፣ ምሳሌያቸውን ማለት ነው። ይሄው እንደምታዩት ምሳሌያቸው አሁን ቅድም ያልኳቸው ናቸው። ለምሳሌ ፈኬኛፍ እንደምን አደርክ አቶ አበበ፣ አከምቡልተን ኦቦ አበበ፣ አከምቡልተን። ያው ይሄ ሰውዬ አሁን ለምሳሌ ትልቅ ሰው ነው። አከምቡልተን ቡልተን ማለት ለብዙ ሰውና ለትልቅ ሰው ነው የምንጠቀመው። እንደምን አረፈድሽ ዶክተር ሳራ፣ እንደምን አረፈድሽ ዶክተር ሳራ። አከም ኦልቴ ዶክተር ሳራ፣ አከም ኦልቴ ዶክተር ሳራ። አረፈድሽ ዶክተር ሳራ። ሶ ኦቦ አቶ እና ዶክተር እነዚህ ምን ያሳያሉ? ክብርን ያሳያሉ። ይሄ መደባዊ የሰላምታ አለዋወጥ ይባላል። ኩን ኢድሌ ከራ ኢድሌ ነጋ ወልጋፈቹ ጀረማችሁ። ከዚህ ቪዲዮ ቀጥሎ የምናየው ኢመደባዊ ወይም በኦሮምኛ አልኢድሌ ነጋ ወልጋፈቹ የሚባለውን አብረን እናያለን። እንዴት ነህ? ኑሮ እንዴት ይዟል? አከም ጅርታ አል ጅሬኛ አከሚ። ምላሻችሁ ደግሞ የሚሆነው ጋሪዳ ጥሩ ነው። ያው ጥሩ ካልሆነ ደግሞ ሆማን ጅሩ ምንም አይልም፣ ምንም አይልም ሆማን ጅሩ። እሺ ምሳሌዎችን ስናይ ፈኬኛ ጋፈላሉ። ፈኬኛ ፍሸንጀት ጉን እቺ ፈኬኛ የምትለው አሳጥሪያት ስለጻፍኩ ነው፣ ችግር የላትም። ያው ዝም ብዬ ናት። እሺ አከምቡልቴ ሳሚ፣ እንደምን አደርክ ሳሚ። ሃይ ከቤ፣ ሃይ ከቤ። እንደምን ነህ ሄኖክ፣ አከም ጅርተ ሄኖክ። ደህና አመሰግናለሁ። ነገ ገለቱ፣ ነገ ገለቱ። እና ከጓደኞቻችሁ ጋር የምታወሩትን ነገር ጨምራችሁ እንደዚሁ ነው። ያው መደባዊ ስለሆነ ችግር የለውም። አሊድሌ ሰበበቴ ፍረኮን ቀቡ ዋንቶታ ሪዮተ ኬሰን ወጂን ነጋ ወልጋፈተን ተዳበሉ ደንዴሱ ሳውጂን ወልፈካታ